ሰላም እንዴት ሰነበታችሁ? የአርምሞ ፖድካስት ቤተሰቦች ቆይታ ጥሩ እንደነበር ተስፋ አደርጋለሁ። ዛሬ በአርምሞ ፖድካስት እጅግ በጣም ማከብረው ወንድሜ በተለይ በእኛ ባለንበት በአርምሞ በማይንድፉልነስ በሜዲቴሽን መስክ ላይ ፈርቀዳጅ የሆነ ኢትዮጵያ ላይ በጣም ብዙ ሜዲቴሽን ተማሪዎችን ያሰለጠነ ዮፊ የሚሉት አሉ ብዙ ስም ነው ያለው። ያው ቀለል ብሎ ስለሚቀር ሁሉም ይወዱታል በጣም። ዛሬ እንግዲህ ካቀማመጥ ጀምር ተመችቷል። አቀማመጥ ትንሽው ሰብሰብ በል ይለኛል ሰውነቴ ላይ አንዳንዴ። ይሻላል አይደል? ሸከፍ ባረግ አንዳንድ ፖድካስት ላይ ያስጨንቁናል እንደዚህ ስንቀመጥ አይደል? አልተለመደም መሰለኝ ለብዙ ሰው። እዚህ ደግሞ ያንተ ቦታ ስለሆነ ዘና ብለን እንድትቀመጥ ነው። ስለዚህ ሰብሰብ እንላለን። ለእግርም ይመቻል፣ ጀርባንም ቀጥ ለማድረግ የራሱ ግብአት አለው። ጎበዝ አሪፍ ትክክል። ስለዚህ ዛሬ ከዮፍቲ ጋር በደንብ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። አብራችን ቆዩ። እንግዲህ ብዙ ጊዜ የተወሰኑ ኢንተርቪዎችን አይቻለሁ። ያው ብዙም እንትን አትልም፣ ግን ኢንተርቪው ላይ ብዙ መታየቱን ብዙ አትወደውም መሰለኝ። ግን የተወሰኑ ኢንተርቪዎች አሉ አሁን ብዙም አይደለም። የሆነ ጊዜ ላይ ነበር የሆነ ሰዓት ከ3 ዓመት በፊት የነበሩትን ያየሁትና ምናልባት ያው እኛ በተለይ በሜዲቴሽኑ ዘርፍ በዮጋው ኤሪያ ላይ በማይንድፉልነስ ስራ ላይ ያለን ሰዎች እናውቃለን በደንብ ተማሪም አስተማሪዎችም። ግን ለሌላው ለሁሉም ዮፍቲ ማን ነው የሚለውን ነገር ትንሽ እስኪ ራስን አስተዋውቅልን። አሪፍ እንግዲህ ያው በአጭሩ ሰባዊ መሐንዲስ ብዬ ራሴን ወደ ቃላት ሰበስባለሁ። በሙያ ኪነ ህንጻን የተማርኩት አርኪቴክቸር ነው የተማርኩት። የኪነ ህንጻና የኪነ ሰው ይዘት ሲጣመር የተለያዩ ደግሞ ኢንተርናሽናል ስልጠናዎች የዓለም አቀፍ የአካል አእምሮ የስሜት ልቀት አሰልጣኝ ነኝ። አርምሞ አንዱ ሆኖ እዛ ውስጥ ሁለንተናዊነት ላይ ነው የምሰራው። ክሁል የሚባል ሁለንተናዊነት ማዕከል መስራች፣ እዛ ውስጥ ተማሪም አስተማሪም ነኝ። በጥቅሉ የሳይንስ ተኮር የሰው ልጅ ልምዶችን ነው ማጠናው። እነዛን ተሰበስባቸው ስፔሻሊ እነዚህ ልምዶች ለብዙ ሰው ትንሽ ራቅ ያሉ ወይም ደግሞ ለአንዳንድ ሰው ትንሽ አብስትራክት የሆኑ ናቸው። በተለይ እንደ ኢትዮጵያ በእኛ ካልቸርም በእኛ ኗኗርም እኔ ደግሞ ባክግራውንዴም ሳይንስ ስለሆነ ነገሮችን በረንብ በርከን በአመክንዮ በሎጂክ በረንብ የተዋቀሩ ነገሮችን ለራሴም ለመማር ስለምፈልግ ሳይንሳዊ ምህንድስናዊ ተኮር እንዲኖራቸው ነገሮችን ለመሰብሰብ ሞክራለሁና ከሷ አኳያ ነው ሰብአዊነትና ምህንድስናን ማጣምረው ሰው እንደሙያ እሱ ላይ ያለውኝ። ከዛ ጎን ለጎን የዮጋ የሜዲቴሽን የሁለንተናዊ ሳይንሶች አሰልጣኝ ነኝ። የኢትዮጵያ ደረጃም እንዲሁም ከኢትዮጵያ ውጭ የተለያዩ ሀገሮች ላይ ስልጠና ሰጣለሁ የተጋበዝኩኝ። ባጭሩ ይሄን ይመስላል። ደስተኛ ህይወት ተማሪ ነኝ። ራሴ ላይ ኢንቨስት ማድረግ፣ ነገሮችን ለማወቅ ራሴን ክፍት ማድረግ፣ እነዚህ የተወሰኑ መገለጫዎች ናቸው። ካነሳው አይቀር ኩል ማለት ምን ማለት ነው? ኩል ማለት አሪፍ እንግዲህ ኩልን ብዙ ሰው እንደ ለየት ያለ ቃል ያዋል። አማርኛ ስላልሆነ ነው። የግዕዝ ቃል ነው። ግዕዝ ላይ ክህሎት የሚለውን የአማርኛ ቃል ይይዛል። ግዕዙ ግን ሰፊ ነው። ክህሎትንም መቻልንም ማስቻልንም ችሎታ ለማዳበር የሚፈልግ ሰው ችሎታውን የሚያጋራም ሰው ክሁል ይባላል። እንደ ቨርብም እንደ ናውንም እንደ ስምም እንደ ግስም ብዙ ይዘቶች አሉት። በእንግሊዝኛው ደግሞ ኩል ብለንም እንደ ላይፍ ስኪል የሚሉት አይነት ነገር ስኪል ኮች እንደ ስኪልም ነው። በጥቅሉ እንደ ካሊ ወይም ደግሞ ክህሎትን ማስፋት የሚፈልግ ሰው ካሊ መቻል ነው አይደል? መቻልን በረንብ ይይዛል። እንደዛው ደግሞ ጎን ለጎን ኢቭን ችሎታን ማጋራትም ክሁልን ይይዛልና ሰፋ ያሉ ይዘቶች አሉት። ያው ቃሉም ደግሞ ሰብሰብ ያለ ስለሆነ እንደ ብራንድም ጥሩ ነው። ጎበዝ። ነው ብዙ ሰው እንደውም የአማርኛ ቃል ግዕዝኛም አይመስለውም ከውጭ የመጣ ቃል ነው የሚመስለውና በዚህ አጋጣሚ ማጥራቱ አስፈላጊ ነው። ኢትዮጵያዊ እንደሆነ ስሙ ራሱ ማለት ነውና ምናልባት ወደፊት በጣም ከመሄዳችን በፊት ሜዲቴሽን እንዴት ጀመረ? አሪፍ እንግዲህ በህይወት ውስጥ ብዙ መጽሐፍ ስታነብ ማርክ እንደምታደርጋቸው ቦታዎች ሜዲቴሽን የጀመርኩበት ቦታ ምናልባት በህይወቴ ጉዞ ውስጥ የሆነ አንኳር ከመላቸው ቦታዎች ውስጥ አንዱ ነው። ወደ 10ዎቹ መጀመሪያ በእድሜ ውስጥ እያለሁ እናቴ ነች ወደ አንድ የሜዲቴሽን ፕሮግራም ይዛኝ ሄደችውና ለሰው ራሱ ይገርማል። በእኛ ካልቸር በእኛ ኗኗር ውስጥ ያኔ እሷም ሞር ነገሮችን ለማወቅ ለነገሮች ራሷን ክፍት የማድረግ ባህሪ ነበራትና እንደውም ምን ተነገረ የነበረ እኔን እርጉዝ ሆና
የዮጋ ልምዶችን ራሱ ለማድረግ አጋጣሚ አግኝታ ነበር። ፕሬግናንሲ ዮጋ ሰራ ነበር። የተለያዩ ልምዶችን ታረግ ነበርና ለኔም ግራ ከሚገቡኝ ነገሮች ውስጥ አንዱ ነው። በዛ ጊዜ አሁን ራሱ እኛ በዚህ አሁን ባለንበት ዘመን ወይም ደግሞ ሁኔታ ለብዙ ሰው ስቲል ሩቅ የሚመስል ነገር ነውና ያኔ እነዛ ነገሮች መኖራቸው አንድ ነገር ነው። ስጀምር ምንድን ነበር የመጀመሪያው ሁኔታ የሆነ ቦታ ልወሰደኝ ያለችኝ ስቲል አዲስ ነገር መሞከር እንደምወድ ስለምታውቅ እስቲ አዲስ ነገር ላስሞክር ብላ አንድ ማዕከል ነው ይዛኝ ሄደችውና ያኔ እንደዚሁ አርሞ ላይ የሚሰራ የውጭ ድርጅት ነበርና እዛ ሄደን ያው ጩጫውን የነበርኩኝ ሰዎች አይናቸውን ጨፍነው ልምድ ያደርጋሉ 13 14 አካባቢ ይሆናል ቲኔጅ ያለው ነው እና እዛ ውስጥ ራሴን አገኘሁት። ምን እንደሚደረግ አላውቅም፣ ምን እያደረጉ እንደሆነ አይገባኝም። የሆነ ነገሩ ደስ ይላል። የሆነ አንዳንድ ቦታ ሰውነታችን ኢነርጂ ፊል ያደርጋል። ሶ ኢነርጂ ሆነ ርፍ አይዋሽም ኢነርጂ ኤግዛክትሊ እሱ ስለማስተውል እዚህ ጋር ነው የሆነ ደስ የሚል ምን እንደሚደረግ ባላውቅም ግን አትሊስት ኢነርጂው ደስ የሚል የሆነ ቫይቡ ሁኔታው ደስ የሚል ነገር አለው። ከዛ ትምህርት የሚያስተምሩ ሰዎች አሉ። ሶ ብዙ ጥያቄ ነበር የምጠይቀው እና አንዳንድ ጊዜ በቃ የኔን ጥያቄ ነው የሚጠብቁት እዛ ራሱ ያሉ ሰዎች በቃ ከዚህም ከዛም ኪዩሪየስ ነኝና ነገሮችን ለማወቅ እንደሱ ጠይቅ ነበረ እና ያው አይኔን ጨፍኜ የራሴን ሳዳምጥ ትንፋሼ ሲገባ ሲወጣ ሳስተውል ለካ ውጪ ከምናስተውለው ብዙ ዓለም ወደ ውስጥም ደግሞ ብዙ ማንነቶች አሉ። ብዙ ይበልጣው እንደውም ሰፊ የሆነ ዓለም እንዳለ በዛ የወጣት ወይም ደግሞ የልጅነት ጊዜ ማስተዋል ጀመርኩኝ። ከዛ እስቲ ይሄ ነገር እንዴት ነው የተሻለ ማወቅ የምችለው የሚለው ነገር ልጆኜ ብዙ ነገሮችን መክፈት ወዳለሁ። የሆነ መጫወቻ ቤት ውስጥ ከተገዛ 3 ቀን አይቆይም ሰብሬ ውስጡ እንዴት ነው የሚሰራው የሚለው ነገር ለማወቅ በጣም ጉጉት አለኝና ከዛ ጊዜ በኋላ ደግሞ ይሄንን ማንነት ለማወቅ ፍላጎት የጨመረ ወደዚህ ማንነት ውስጥ እንዴት ነው የምገባው ራሴ እንዴት ነው መረዳት የምችለው የሚለው እና ያኔ አንድ ቱል ወይም አንድ ግብአት አገኘሁኝ ይሄ ነገር ለማስተዋል የሚያስችል። ምክንያቱም ከዛ በፊት ያሉት ነገሮች ያው ሰብረ ውስጥ ያለው ነገሮች ገመዶች ምናምን ያለው ሲስተም ነገሮች እንዴት ነው ሲስተም እንደሚደረጉ እነሱን ለማየት ሞክራለሁ። ከዛ በኋላ ግን ወደ ውስጥ ትንሽ ገብቼ ያስተዋልኩት ነገር እንዴ እዚህ ውስጥም ለካ ብዙ ነገር አለ ኤክስፕሎር ማድረግ የምንችለው ማዳመጥ የምንችለው የሚለው ያ ጊዜ ጥሩ በሮችን ከፈተልኝ። ከዛም የተለያዩ ኢንተርናሽናል ፕሮግራሞችንም ወሰድ ኮርሶችን በመውሰድ ያን ነገር ያዳበርኩት መጣው። ኢቭን ወደ ማስተማሩም እንድገባ ያደረገኝ አሪፉ ነገር ነገሮችን ስታጋራ በረንብ ውስጥ ይዘልቃሉና ከዚህ ጋር ምን አጋራሃለው መሰለ ልጅ እያለው እናቴ ቤት ውስጥ አጥና ብላኝ አታውቅም። ምንድነው የምትለኝ እስቲ የተማርከውን ነገር አስጠናኝ ነው የምትለኝ እና በቃ ደስ ይለኛል ለብዬ አስቀምጬ ምናምን የተማርኩት እንደሰው በራሷ ያው አንዳንድ ነገሮችን አቆጆ ያሳስተውል ብዙ አሁን የሆቴል የማረጋቸው ነገሮች በብዙ መልኩ ከሷ የተዋቀሩ የተቃኙ ናቸውና እሱ ነገር ደስ ይለኛልና ይሁን ወደ ማስተማርም ድገባ ያደረገኝ አንድ ነገር ሳስረዳ ወይም ለማጋራት ስሞክር በረንብ እኔ ጋር ይቀራሉ as they say like አሪፉ የመማሪያ መንገድ ነገሮችን ለማስተማር ለማጋራት መሞከር ነውና ወደዚህ ልምድ የሚገባው ያው ሰልፊሽ በሆነ ለበለው ወይም ራስን በረንብ ለመጥቀም ለማገዝ በነበረው ውጥን ነውና በዛ ልምድ ውስጥ ግን ለሰዎች ለማጋራት የማደርገው ነገር ራሴን በረንብ እንዳሳድግ እንዳሰፋ በር ከፈተልኝ። ይሄው እንግዲህ ከ20 ዓመት በላይ እዚህ ልምድ ውስጥ አለው ማለት ነው። አስሎ ምን አስታወስከኝ አንድ ሳይካትሪ ስፔሻላይዝ እናደርጋ አንድ መምራችን ምን ይላል ተማሪዎችን እሱ ማስተማር ያለበት ይብል እኛን አስተምሩ ያለ ይልከናል። ለሱ ለማረፍ ሳይሆን እኛ ጥሩ ሳይካትሪስት እንድንሆን ማለት ነውና ስታስተምር በደንብ ታቋለ ያን ነገር በደንብ ታቋለና አንዳንዴ ተማሪ ብቻ አይደለም የሚማረው አስተማሪ የሚማራል በማስተማር ውስጥ እንደውም ያ ትምህርት ደግሞ በደንብ ወደ ሰብኮንሺየስ ገብቶ ያንተ አካል የመሆን ድሉ ሃይ ነው በጣም የማዘር ነገር በጣም ገርሞኛል። ግን ወደ ውስጥ ወደ ሜዲቴሽን እንዴት ጀመርክ? ይሄ በተለይ እንደ ተቋም ያለውን ነገር ከማውራታችን በፊት ራስታ ነበረ ድሬድ ራስታ እንግዲህ የልብ ነው ድሬድ የፀጉር ነው እኔ ምን አምናለሁ መሰለ ፐርሰናሊ ፀጉር ልክ እንደ አንቴና ይመስለኛል የሰው ልጅ እኔ እና አሁን ሜዲካል ስኩል ባልገባ ማሳደግ ፈልግ ነበር ፀጉር የተወሰነም ጀምሬ ነበርና ሰው ሲቆረጥ በጣም አዝናለሁ ፀጉሩን ሲቆረጥ ፐርሰናሊ ያው የራሱ ምክንያት ይኖረዋል። አሁን ኢዮብ እሱን ለምን ተቆረጥክ አንደኛ ምክንያት ሁለተኛ አሁን ነው ኦብዘርቭ ያደረኩት ሁለታችንም ተመሳሳይ ቦታ ጥርስ ያራፋል በምንድነው እኔ ትምህርት ቤት ላይ አጋጣሚ ነው እንትን ያለችውና አክቹአሊ እንትን ብያታለሁ ግን አንድ አይነት ነው እንትናችን ገርሞኝ እያየሁት ነው ዛሬ ነው ኦብዘርቭ ያደረኩትና
እስቲ ሁለቱን አጫውተኝ ወደ ውስጥ ከመግባታችን በፊት ውጭ አድርገን ከባቢውን ሰፈሩን አድርገን ወደ ውስጥ ይገባል። አሪፍ ብዙ ሰው ስለሚጠኝ በዚህ አጋጣሚ እንግዲህ የተወሰነው ሼር አደርጋለሁ። ለምን ተቆረጥኩ የሚለው በፊት ለምን አሳደግኩ የሚለውን ላስቀድምና ከዛ ጋር ስለሚያያዝ ያው መሰረታዊ ትልቅ የሆነ ምክንያት ኖሮኝ አይደለም ያሳደግኩትም የተቆረጥኩትም። ሳሳድግ ግን አንዱ ቅድም ካልኩ መማር ማስተማርና እንደዚህ ትምህርቶች አስተምሮች ከማጋራት አኳያ የነበረኝ ውጥን ነበረ። ግቢ ያለው ነው ያሳደግኩት። ዩኒቨርሲቲ ያለው መቀሌ ዩኒቨርሲቲ ነበርኩኝና ያኔ እነዚህን ትሬኒንጎች መስጠት ሲጀምር ያው ጀመርኩት ያኔ በጣም ፈሪ ምናምን ደንባራ ልጅ ስለነበርኩኝ ለራሴ ቻሌንጅ ሰጠሁኝ። እስቲ ሶፊት በጣም መናገር እንድችል ራሴን ምን ያክል ድረስ ስትሬች ማድረግ ወይም ደግሞ ቻሌንጅ ማድረግ እችላለሁ ብዬ ስጀምር ትልቅ ሆል አለ መቀሌ ዩኒቨርሲቲ ግቢ ውስጥና እዛ ሄጄ አዳራሽ ስጡኝ ቤት ጠየቅኩኝ። ለምን ምናምን ሲሉኛ ስልጠና ለመስጠት ምናምን ብዬ ከዛ መጀመሪያው አልፈቀዱልኝም። ትንሽ ወጣ ገባ ብዬ ነበረ ተመላለሽ ነበር። ከዛ በኋላ ምንድነው ቤት እንትን ያልኩት በራሴ መተማመን ስልጠና ብዬ ራሴ ታይፕ አድርጌ ፕሪንት አድርጌ ለጠፍኩ ምናምን። ለራሴ ነው በራስ መተማመን ማዳበር ስለምፈልግ ከልጅነት ጀምሮ የምፈልገውን ነገር እስቲ በማጋራት ውስጥ ነው ማዳበር የምፈልገው ብዬ አምን ነበርና ከዛ ቀኑ እየደረሰ ሲሄድ በቃ ውስጤ ጭራሽ ፍራቻው ድንጋጤው የበለጠ ምክንያቱም ምን እንትን ብለው የሆነ ነገር ያደረኩት እስኪል ድረስ ከዛ ፕሮግራሙ እየቀረበ ሲመጣ በጣም ደነገጥኩኝ። ቆይ ምን አስቤ ነው ለምንድን ነው ራሴን ቻሌንጅ ማድረገው ምናምን ብል ከዛ ግን ስመለስ ራሴን ቻሌንጅ ማድረግ ካለብኝ በቃ የሚያስፈሩኝ ነገሮችም ማድረግም አንዱ ነው። ከዛ አዳራሹ 180 ምናምን ሰው ነው የሚይዘው። ስንት ሰው ይመጣ ጥሩ ነው? 3 ሰው ነበር የመጣው። ተመስገን ብዬ ፈጣሪን በጣም ያስፈራ ነበረ። ምክንያቱም እያንዳንዱ ሰው እዛ ጋር መጥቶ እኔን ነው የሚያየው። ማጋራው ይሄን ያክል ምለው ነገር የለኝም። እንደውም በኋላ ሜቢ ትንሽ ስለ እነዚህ ሳይንሶች ስናወራ አጋራለሁ። ልክ ሊደርስ ትሬኒንግ የተወሰነ ሰዓት ሲቀር ሰውነቴ በጣም ተገለባበጠና ኢቭን ማስመለስ ደረጃ ደርሼ ነበር። ሰውነቴ በጣም ይሄ ወደ ፋይት ኦር ፍላይት ስቴት ገብቶ እዛ ደረጃ ደርሶ ነበርና አሁን ነው ሳይንሶቹን ሳጠናቸው በደንብ የራሴ ተሞክሮ ውስጥ ማንበብ ጀመርኩና ምን ለማለት ፈልጌ ነው እዛ ትሬኒንግ መስጠት ጀመርኩኝ። ከዛ ያን ልምድ ትሬኒንግ ሰጠውኝ በኋላ ሰዎች እየጨመሩ ሄዱ። በወሩ ነው በሁለት ወሩ 100 ምናምን ሰው ፕሮግራሞችን መካፈል ጀመረ። የተለያዩ የህይወት ክህሎት ስልጠናዎች ነበሩና አንዱ ያኔ ፀጉሬን ያሳደግኩ የነበረበት ጊዜ ላይ ስልጠና ከግቢ ውጪም መጋበዝ ጀመርኩኝ የተለያዩ ማዕከላቶች ውስጥ እና የመጀመሪያ ሰው የሚያየው ፀጉሬን ያይና የሆነ ግምገማ አሳርፏል። ያው ሰብኮንሺየስሊ ብዙ ነገሮች በምናያቸው ደረጃ እናረጋለንና የሆነ ጊዜ ወደ ከተማ ወጣ ያለ ቦታ አንድ ኤንጂኦ ነው ትሬኒንግ ቀጠረኝና ስልጠናውን የምሰጠው ግን ትንሽ በእድሜ ይገፋል አሉ። ያው አብዛኞቹ በእድሜ ይመጡኝ ናቸው። ከፊት አንድ ትልቅ ሰውዬ ነበሩና ገና ስገባ መድረክ ላይ ከታች እስከ ላይ ተውኝ። ይሄ ደግሞ ጨበሬ ምን ሊያስተምር ነው የመጣው ምናምን ብለው የሆነ መርዳት ወስደዋልና ከዛ ትሬኒንጎች ጀምሮ የሄደ የሆነ ሰዓት ላይ አቴንሽን መስጠት ጀመሩ። መጀመሪያ በቃ እስቲ እቺ ሰዓት እስክታልቅ አይነት ነገር ነው ብለው የተቀመጡትና ፈርዶብኛል ብሎ በቃ እስቲ መቼስ ወይ አበል ምናምን ተሰጥቶት ሰው መተሰጠና ያስተላል ስለዚህ መቼ ማበል የሚሰጠኝ ነው ምናምን ተብሎ ከዛ ፕሮግራሙ ሊያልቅ አካባቢ በረንብ በቃ ሙሉ ለሙሉ እኔ ጋር ናቸው። ስልጠናው ካለቀ በኋላ ከባክ ስቴጅ መጡና ልጄ ይቅርታ አድርግልኝ አሉኝ። ለምን ነው ይቅርታ ማድረገው? አይ ይቅርታ መጀመሪያ በለኝ ከዛ በኋላ ነገር እሺ ይቅርታ ብያለሁ። እንዳንተ ያለ ልጅ አለኝ እንደዚሁ እንዳንተ ጨበሬ ነው እና ጠዋት ማታ በጣም አስቸግረው ነበረ። እኔ በቃ ጨጉሩ እንደዚህ ያደረገ ሰው ዱርዬ ነው ያው በእንደማህበረሰብ መሰጣቸው ነገሮች አሉ አይደል እንደዚህ ነው ብዬ ነበር እንትን ምለውና አንተ ያስተማርከን ነገር ካየው በኋላ የሰው ልጅ እንደዚህ በአካል መገምገም እንደሌለበት ተረድቻለሁ እና ዛሬ አንተ ካስተማርከው በብዙ ነገር ወስጃለሁ እና ይቅርታ አድርግልኝ እንደዚህ ሰዎችን መገምገም እንደሌለብኝ አሉኝና ምንድነው ከዛ ሰሞን በፊት እነዚህ ነገሮች አጋጥመኝ ተደጋጋሚ አንዳንዴ እኔ ከማጋራቸው አስተምሮች የበለጠ ፀጉሬ የሆነ መረጃ ሲያሻገር አጋጥሞኛል ወይም ደግሞ አስተውያለሁና አንዳንዴ በእይታ ደረጃ ሰዎችን በእይታ ብዙ ነገር መረጃ እንሰጣቸዋለንና እሱንም እንድናስተውል ላይ አንዳንዴ ከውጭ ያለው ነገር ውስጥ ያለው ነገር ሙሉ አይገልጽም። ሲጀመር ሰው እንደፈለገ ቢያደርግም ውጭ ያለው ነገር ውስጡን መገልገላጭ ላይሆን ይችላል። ፀጉሬንም በመጠኑ ወደ ማሳደግ እንድበረታታ ያደረገኝ እሱ ነው። ያን ያጠር ያለ ነበረ በቃ
ፀጉሬም እንግዲህ አጋዥ አሰልጣኝ ሆናል አብሬ ብዬ ከሷ አኳያ ነበር ሶ ማድረግ ጀመረ። ያው ግቢም እያለን አንዳንድ ያው ጥበብ ላይ ስትሆን አርክቴክቸር ነበር የምንማረው። ያው ከፀጉር ጋር ያለ ግንኙነትን ብዙ ጊዜ ተኛለ ትነሳለ ሶ ከሱ ጋርም ብዙ የራሱ ኤነርጂ አለው አብረ የምታረገው ነገር አለ። ሶ እንደዛ አብሮን ቆየ። 11 አመት በኋላ የሆነ ክብ መጥቶ ገጠመና ብዙ ጊዜ ሆቴል ላይ እንዲ ቻፕተር መከፍትባቸውና መዘጋባቸው ጊዜዎች አሉ። 7 አመት 11 አመት ያው ስለ ቁጥሮችም የራሱ ሰፊ ሳይንስ አለውና ሶ ያኔ የተወሰነ ውስጣዊ ጆርኒ ውስጥ ነበርኩኝ። የሆነ ቻፕተር እየተዘጋ እንደሆነ ፊል አደረኩኝና ከዛ አኳያ ደግሞ የተወሰነ ኢነርጂዎች ውስጤ ሪሊዝ ማድረግ ፈልጋቸው ነበሩ። ሶ የተወሰነ የስሜት ጉዞ ላይ ስለነበርኩኝ ከሪሊዝ ከማድረጋቸው እንደሞ ማሻገር ከመፈልጋቸው ውስጣዊና ውጫዊ ነገሮች ጎን ለጎን ፀጉሬ አንዱ ሆኖ ነበርና ሶ የራሱ ኢሞሽናል ፕራክቲስ ነበረ። ሶ እሱንም ደግሞ በዛው ልክ ሪሊዝ ለማድረግም ለመታደስም የማደርገው ክፍል ነበረ። ከዛ ጎን ለጎንም የተወሰኑ የአካል ልምዶች ነበርኩኝ። በበረዶ መታጠብ ልምድ ውስጥ ነበርኩኝ። የሆነ አይስ ባዝ አደርጋለሁና የተወሰኑ ባዮ ሃኪንግ የሚባለው ወይም ደግሞ አካልና አእምሮ ላይ የሚሰሩ ልምዶች ከሱ ጋር ትንሽ ደግሞ ኦቨርላፕ ማድረግብኝ። ዩዥሊ በበረዶ ስታጠብ ሰውነቴ ሙቀቱን በጣም ወር ላይ ወስደውና ጭንቅላቴ ይገል ነበረ። የተወሰኑ የአካልም የስሜትም የአእምሮም የህይወት ቻፕተርም ጋር የተገናኙ ምክንያቶች ነበሩ። ግን አንኳር የሚባል ምክንያት መጀመሪያ መጨረሻ ላይም አልነበረም። ሊያድግም ይችላል። ያው ብዙ ጊዜ ሰዎች ፀጉር ለምን አሳደግ ብለው ሲጠይቁኝ እኔ መቼ አሳደግኩት ራሱ እኮ ነው የሚያድገው ብዬ መልሳለሁና እንደ ሪያሊቲም ስታየው እኛ ከፈቀርነት ለምን ተቆረጥክ ነው እንጂ ሊያስብል የሚችለው ለምን አሳደግ ብዙ ምክንያት አይኖርም ብዬ ነግራቸው ነበርና ያው ፀጉሩ በራሱ በተፈጥሯዊ ሁኔታ ያድጋል። ያው ጊዜው ሲኖር ደግሞ ይሻገራል። ከሷ አኳያ ነው እንግዲህ እንዳጭር በጨዋታ በጤና ጋር በጣም አሪፍ የጥርሷን ባጭሩ ሼር አድርገና ዳረሳት። ጥርሴ ደግሞ ያው ከልጅነት ጀምሮ መቦረቅ ወዳለው አካላዊ ነገሮች በጣም ነው የሚያዝናኑኝ። ሶ በዛ ያሉት አሁን ላይ ማጋራቸው መማራቸው ነገሮች ከፊዚካል ይዘት ጋር ይገናኛሉ። ሶ ሰባዊ ምህንድስና ላይ የተወሰነ እናየዋለን። የአካል ምህንድስና የአእምሮ የስሜት ምህንድስና ብዬ ከፋፍላቸዋለሁና የአካል ምህንድስና ላይ ብዙ አካል ልምዶች አደርጋለሁ። ማርሻል አርት፣ አክሮባት፣ የተለያዩ ሃይኪንግ ልምዶች ብዙ ልምዶች አሉ ማድረጋቸውና ልጅ ያለው ብዙ ነገር ሞክራለሁ። መገለባበጥ ምን ማድረግ ምናምን የሆነ ጊዜ ላይ እንደዚህ ስቦርቅ ድንጋይ መሬት ላይ ነበረ። ሶ ወደ ላይ ወጥቼ ስመለስ ምድር ተቀበለችኝና በጥርሴ ነበር ያረፍኩት። ባክ እንደ ፍሊፕ ነው ሳማር ፍሊፕ እያረኩኝ ስመለስ ተምዘግዝጌ በጥርሴ ነበር ያረፍኩትና የተወሰነ ቀን እዚህ አካባቢ ፊቴን አላስተውሎም ነበር ደንዞ ሶ በሱ ምክንያት ነበር እንትን ያው ተርፋል። ሳመርኛ እኔም እንደዚሁ እንትን ነበርና አንዴ የምንከረበትበት ቦታ ላይ ማረሰው አንድ ቀን ጓደኛዬ ተከርብቶ በዚህ ነው የወደቀው እና አንገቱ እንዲህ ብሎ ቀረ። ያረጋል በጣም ሊቀጭ ይችላል። በቃ ተቀጭቷል ብላ አስበውና እኔ ልጅ ነኝ እዛኔ እና እኔ ጋር ነው የመጣው እንዲህ ብሎ መልሰኝ እንትን ነው እንደቀጨው ገና ዶክተር እንደሞን ታውቆት ይሆናል። ለዚህ ነው እኮና መልሰኝ ይላል እንዲህ አደረገው ተመለሰ። ግን እኔ ምኑን ማውቀው አይደለም እና በጣም እንትን ብሎ አንገቱ እንዲህ ብሎ ስትወድቅ በዚህ ከወደቅ በጣም በተለይ ባካና ሳመር ሸዋሊያ የሚባል ስራ ተርፍላይ ሲሰር እንደዛ ስትወድቅ ከባድ ነው እና አምግላድ ስለዚህ አንተ የተቆረጥክበት ምክንያት እኔ ያላሳደግኩበት ምክንያት ነው ማለት ነው። አንድ አይነት ነው። ኦልሞስት የምታገለግለውን ሶሳይቲ መምሰል እና እነሱ ፐርሴፕሽናቸው ገና ሲያዩት ያ ነገር ጀጅ አድርገው የምትለውን ያለመስማት ጉዳይ አለ። ሶ ለምሳሌ አሁን ኢትዮጵያ ውስጥ አንድ ድሬድ አድርጎ ሳይካትሪስት ቢሆን ምን ያህል ሰው መጥቶ ሊታከም ይችላል? እዛ ሰው ጋር ብለህ ብታስበው ፈለገው ዕውቀት ቢኖረው ከሰረ ማለት ነው ያ ሰውዬ ማህበረሰቡን ሳያገለግል ሊቀር ነው በፀጉሩ ምክንያት። ስለዚህ የእሱን የኤነርጂ ትቶ ለማህበረሰቡ ሳክሪፋይስ ቢያደርግ የተሻለ ነው ለማሰብ ይቻላል። ግን አሁን ዩኤስኤ ላይ ዜር ፕሮፌሰርስ ኦፍ ሳይካትሪ አሉ፣ ራስታዎች ትሬዶች ፕሮፌሰርስ በጣም ብዙ ክላይንት ያላቸው። ባህልህን አገርህን መምሰል ጥሩ ነው። የምታገለግለው ሰው መምሰል የከስተመር ሃንድሊንግ ማንድ እንተንሱ ነውና ለዚህ ጀጅመንት አይተው ውስጡን ሳያዩ እንዳይመለሱ በዛ ይመስለኛል አንድ የወሰንከው የራስህ ጆብ ቢኖርም ማለት ነው። ኦኬ ስለ ተቋም አሁን እንደ ሀገር አሁን ሜዲቴሽን ሲባል እኛ በራሳችን ያየነው ነገር ስላለ ነው አልመሞን
ኦፍ ኮርስ ቢፎር አስ የነበሩ ብዙ ሜዲቴሽን ፕራክቲሶች ነበሩ ተቋማት ነበሩ እንደናንተ አይነትና እኛ ግን ስንጀምረው still it was challenging የነበረው awareness ልክ ነው በጣም እና ሜዲቴሽን ሲባል ሶሳይቲ ወይ እኛ ማህበረሰብ የሚያይበት መንገድ አለ ጽሞናንም ተመስጦንም ዮጋንም ሜዲቴሽንም እና አንተ በጀመርክበት ጊዜ ደግሞ I can imagine ከዚህ የበለጠ ይመስለኛል የነበረው ቻሌንጅ እና እንዴት አለፍከው how was it at least ጥሩ ነገሩ አንተ I think family ፖዚቲቭ ሳይድ ያንታልና እኛ ጋር even ከፋሚሊ ጀምሮ ቻሌንጆች ነበሩ እና ግን at least እዛ ኮሚኒቲ ላይ ነበረ ችግር ነበር እንዴት ነበር ኤክስፒሪየንሱ ከዛ ደግሞ እንዴት አለፍካቸው እነዛን ቻሌንጆች ያው ጉዞ ነው ጆርኒ ነው የሚለው ሰፊው ነገር ይዘዋል ያው አለፍከው ራሱ የሚያስብል አይደለም አሁን ላይ ይቀጥል ስለሆነ ግን ያው አንዱ ያኔ የነበረው ቅድም እንዳልኩ ስጀምረው እኔ ማህበረሰቡ ያስፈልጋል የሚል ክፍልም ቢኖረኝ በዋናነት ግን በቃ እኔ ያስፈልገኛል ነበር ስለዚህ እኔ ስለሚያስፈልገኝ ሰው አልፈልግም ካለ የፈለኩት እኔ ስለዚህ እኔ ማድረግ አለብኝ የሚለው ነበር ትልቁ መረዳት ስለዚህ በተቻለ አቅም ለራሴ እነዚህ ነገሮች መስጠት ምክንያቱም በህይወቴ ላይ ብዙ ለውጦችን አይቻለሁ ከዚህ ጋር ተገናኝ ቅድም እንዳልኩ ኢቭን ከራስ መተማመን አኳያ ሊሆን ይችላል የጤና አኳያ ሊሆን ይችላል መጽሐፍ ጥበብ ነክ ነገሮች ጋር ከብዙ ህይወት ክፍሎች ጋር ይገናኛል ሳይንሱ ሌላ እንደ ማህበረሰብ ራሱ ምናልባት መጤ ተብሎ የሚታይበት ነገር ቢኖርም በእኛው ማህበረሰብ ውስጥ ደግሞ ከዚህ ጋር የተገናኙ ብዙ ልምምዶችና አስተምሮችም አሉ ለማጥናትም እንደሞከርኩት አንዱ ግዕዝ በግዕዝም የድርጅታችንን ስም እንድናወጣ ያደረገኝ ግዕዝንም ለመማር አጋጣሚዎችና ድሎች ነበሩኝና የተለያዩ አባቶች ጋር ቁጭ ብዬ መረጃዎችን ስላርሞ ለመጠየቅ ለመረዳት እና በረምብ በእኛ አኗኗርም ዘዬ ውስጥም አሉ እነዚህ አስተምሮች ለዛ ነው ቃላቶቹን ራሱ ስታያቸው ብዙ የሆኑትና ስትጀምረው ግን እንደ ኢንስቲትዩሽን ወይም እንደ ማዕከል ስታረገው የራሱ ቻሌንጆች አሉት ኢቭን ሴትአፕ ማድረግ ቦታን ፋይናንሻሊ ኦርጋናይዜሽናሊ ወይም ደግሞ የቢዝነስ ክህሎት ከሌለ እነዚህ ነገሮች ቻሌንጅ ያደርጉ ነበር ትልቁ እኔ ጋር የነበረው ድራይቭ ነበር በቃ ይሄ ነገር በኔ ውስጥ ትልቅ ቦታ አለው ስለዚህ በኔ ውስጥ አትሊስት ልምምድ እንዲኖረው እኔ በረመን ለማመድ መቻል አለብኝ እንደኔው ደግሞ ፍላጎት ያላቸው ሰዎች ፍቃደኝነት ካላቸው ለነሱ በር መክፈት አለብኝ የሚለው ስለነበር ነው ከሱ አኳያ ልምዶቹ ተጀመሩ የተወሰነ ሰው ይመጣል አንዳንድ ሰው እንዴ እዚህ ሀገር አለ እንዴ ብሎ ነበር አብዛኛው ሰው ይመጣው አንዳንዱ ደግሞ ፕራክቲካል በሆኑ ልምዶች ስልጣናውን በተወሰነ ደረጃ ለመቃኘት ሞከር ነበር የግድ አርሞ ወይም ተመስጦ ከሚለው ጎን ለጎን ሰው የሚፈልጋቸው ነገሮች አሉ ብዙ ሰው ትኩረቱን ማዳበር ይፈልጋል ብዙ ሰው የተረጋጋ ህይወት እንዲኖር በተለይ ጥቅሞቹ ላይ ነው የሚያተኩረው ጥቅሞቹ ላይ ስለዚህ እነሱን በረምብ ባክግራውንድ ደግሞ ሳይንስ ስለሆነ ሳይንቲፊክ የሆኑ ነገሮች በረምብ ለማጥናት ቅድም ስለ ሜዲካል እንትን ሼር ያደረክ ነበርና አርኪቴክቸር ስኩል ያለው ረዘም ያሉ ጊዜዎችን ሜዲካል ላይብረሪ ሄጄ ያሳልፍ ነበር ኢነርጂ ወደዛ ነው እኮ አንተ አብዛኛው ነገሬ ስለ ሰው ልጅ አካል አምሮ ስሜት በጣም ማወቅ ፍላጎቴ ሰፊ ነበርና ኢቭን ስለ ብሬን ብዙ ነገር አነብ ነበር ስለ ነርቨስ ሲስተማችን ስለ አካላችን አምሮአችን ጥምረት እና ከዛ ጊዜ ጀምሮ እነዛ ነገሮች ሳረክ ስለነበረ እኔ በምረዳቸው መልኩ ሰዎች ሊረዱ የሚችሉባቸውን ብዙ መንገዶች መፈለግ ሰው ማህበረሰቡንም እንደረዳው በደንብ ጥሩ በር ከፈተልኝ ሰው ነገሮች እንዴት ነው የሚቀበለው ቋንቋ ላይ የተሻለ ነገር እንድፈልግ ወይም ደግሞ ዋናዋራችን ላይ ዘያችን ላይ ዘይቤያችን ላይ እነዚህ ነገሮች እንዳስተው ለኔ ብዙ ትምህርት ፈጠረልኝ አንድ ነገር ለመረዳት በር ከፈተልኝ ያን ነገር በረንብ ለማወቅ የምትወስደው ጊዜ ያለና እሱ በዛው ልክ ነበረ የተሻለ ደግሞ ነገሮችን ለማስረዳትም ለማጋራትም ራስ ላይ ብዙ መስራት እንዳለብህ ብዙ ማስታወሻዎችን ታገኛለህና ቻሌንጆቹ ብዙ ወደ ራሴ እንድገባ ራሴን እንዳዳምጥ ራሴን እንዳስተውል ኢቭን አንዳንድ ሜዲቴሽን ልምዶቼ ላይ ወደ ውስጥ ገብቼ ምንድናቸው እነዚህ ሁኔታዎች ውስጥ ያሉ ቻሌንጆች እክሎች ብዬ ራሴን እንደጠይቅና ራሱ ልምምዱን ራሱ ለቻሌንጁም ግብአት እንዲሆን በር እየከፈትኩኝ ነበርና ያው ብዙ ቻሌንጆች አሉ አንዳንድ ሰው የሆነ እምነት የምታስፋፋ የሚመስለው ሰው አለ አንዳንድ ሰው የሆነ መጤ ነገር ቡዲዝም እና ሂንዱይዝም ብዙ ሰው እንደዛ ያስበዋልና የሆነ እንትኑ ላይ ስትጀምር አካባቢ አዲስ ነገር ሲኖር ሁሉም ሰው ነገር እንዲያደርግ ትፈልጋለህ እና ትዝ ይለኛል early እነዚህ ነገሮች ሲጀምር መንገድ ላይ ለሰው አስቁሜ በቃ በእናገር ደስ የምትልበት ነገር ከዛ ለካ ብዙ ጊዜ ነገሮችን እንደዚህ አድርገህ የምታረግበት ሁኔታ
ሰዎች ጋር ከሚዘልቀው ይልቅ አንተ ውስጥ ያሉት ለውጦች ወደ ሰው የሚጋሩበት ነገር ይጨምራልና በቃ እስቲ ሰዎች እንካሉ ብዬ ራሴ ላይ እንትን ስል ተፈጥሯዊ ሂደቱ ይመጣል። ሰው ራሱ መጠየቅ ይጀምራል። እንዴ ዮፊክ እንዴት ነው እንደዚህ ካልም ይሆንከው? ለምንድን ነው ግን እንደዚህ ቶሎ ሪአክት የማታደርገው? ለምሳሌ ካምፓስ ዩኒቨርሲቲም እያለን እና ያኔ ሰው አይቶ የሚጠይቀን ጥያቄ ላይ ስታጋራ ሰው የተሻለ መረዳቱን መውሰድ ይችላልና እሱ የተሻለ አጋጣሚዎችን እየፈጠረ ሄደ። ከዛ ደግሞ ቀስ በቀስም እንደዚሁ ደግሞ የሚያነቡ ነገሮችን ኤክስፕሎር የሚያደርጉ ወጣቶችም አሉ። ከነሱ ጋር ሞር የተሻለ እነዚህ ልምዶች ለማድረግ ቀላል ሁኔታዎችን እየተፈጠሩ ሄዱና ቻሌንጆቹ ብዙ ቻሌንጅም ብዬ ስለማላያቸው ሊሆን ይችላል የማይበት ነገር። አሁን ግን የተሻለ ጊዜ እየመጣ ይመስለኛል። ሁኔታውም ደግሞ የሰፋ ነው። ሰው ለመጠየቅም ኢቭን ግሎባሊም ያለው ነገር ኢቭን ሜዲካል ሲስተም ውስጥም እየገባ ነው። በደንብ ገብቷል። እሱን ስታይ በቃ ሰው በተሻለ ደረጃ ተቀባይነት እየሰፋ ነው ታያለ። ወደፊት ደግሞ ይበልጣል ገና በሚገባ ወደፊት ነው ሜንስትሪም እንትኑ ራሱ ወደዚህም እያመራ ነውና ምናልባት ከእንግዲህ ሜዲቴሽንም ዮጋም ፕራክቲስ ታደርጋለህ። ዮፍቲ የሚወዳቸው ሜዲቴሽን ቴክኒኮች ለራስ አሁን እንደ ቲቺንግ እንሆን ሌላ ጉዳይ ነው፣ ግን ሞር ፕራክቲስ ታደርገው ሞር የምትወደው የሜዲቴሽን አይነት ቴክኒክ ምንድነው? የዮጋ ቴክኒክ ለራስ የምትሰራው ብዙ ጊዜ? እንግዲህ ትሩ ዘ ይርስ በነበሩ አመታት እነዚህ ማብረው ይታደሳሉ፣ ይሰፋሉ፣ ይቀየራሉ። አሁን ሪሰንትሊ ከማድረጋቸው ልምዶች ውስጥ አንዱ ሌላ ሙያዬ ምናልባት ቅድም ከላረኩት ውስጥ የኢነርጂ ቴራፒስት ነኝ። እንመጣበታለን ይያታለሁ እዛ ላይ የምንሰራቸው ልምዶች አሉና እዛ ውስጥ የምናደርገው አንድ ልምድ አለ። ሜዲቴሽን ልምድ ትዊን ሃርትስ ይባላል። ሜዲቴሽን ትዊን ሃርትስ ላይ በጣም ሲምፕል ከሚባሉ ልምዶች በዛው ልክ ደግሞ በጣም አድቫንስድ የሆነ የውስጣዊ ለውጥ መፍጠር ከሚችሉ ልምዶች ውስጥ አንዱ ነውና እሱን እንደውም ፊው ዊክስ አጎ ከዓለም አቀፍ ይሄን ልምድ ከሚያደርጉ ሰዎች ጋር ቻሌንጅ ነበረን። የ21 ቀን ቻሌንጅ ብለን ነበር የጀመርነው። ከዛ 60 ቀን ደረሰ። ከዛ 90 ቀን ጨረስንና ወዝ ሞር ደስ የሚል እንትን ነበረ። ሶ ዴይሊ እሱን እያደረግን ነበረ። ሶ ላለፉት አመታት አንዱ ማድረገው ልምድ እሱ ነው። ሌላ ከሱ ጎን ለጎን የትንፋሽ ልምዶች ወይም ብሬዝ አዌርነስ ልምዶች አሉ ማድረጋቸው። የተወሰኑ ደግሞ አንዳንድ ጽሁፎችን ከመጻፍ ስልጠናዎችን ከመስጠት በፊት ማድረጋቸው እንደ ፕራይሚንግ ልምዶች አሉ። አካልና አእምሮን ሪሴት ለማድረግ ወይም ለማድረስ ከሱ ጋር የተገናኙ ልምዶች አሉ። ብሬዝ ወርክ ልምዶች ብዙ እናደርጋለን። ስልጠናዎችን ከመስጣቸው ጋር የሚገናኛሉ። ሞር አካላችንና አእምሮአችን በተሻለ ፒክ ስቴት ውስጥ መሆን እንዲችሉ የሚያደርጉ ልምዶች አሉ። ከዮጋ ልምድ ማካያ ዮጋም በጣም ሰፊ ነው። ብዙ ሰው አካላዊ ልምዱን ብቻ ቢሆን የሚረዳው ይሄ ፖስቸር ላይ ወይም ቲቪ ማጋዚን ላይ ሰዎች ሲተጣጠፉ ሲጨመቁ ምናምን ሰዎች ያዩና በቃ ዮጋ እንዲህ ነው ያስቡ ይችላሉ። ግን በሳይንስ ደረጃ ኢቨን ሜዲቴሽን እንደ አንድ ዮጋ ፓርት ነው ውስጡ የሚገኘውና እሱ ላይ የተለያዩ ልምዶች አሉ። ግን በጣም ሲምፕል ኢቨን ለሰዎችም ስልጠና ሰጥ ስፔሻሊ ፐብሊክ ቦታ ላይ ጠዋት ድመቶችን ስናይ የሚያደርጉት ነገር ካየን ይንጠራራሉ። ቤዚክሊ በቃ ቤዚክ ወይም በጣም ቀላሉ ምን ለዮጋ ልምድ ሰውነታችን ሲንጠራራ ውስጥ ያሉ ስፔሻሊ ጆይንቶቻችን ጋር ያሉ ጡንቻዎቻችን ጋር ያሉ ቦታዎች ኢንተርሴሉላር ስፔስ ምንለው አለ። ላይክ እነዛ የተጨናነቁ ቦታዎች ክፍተት ያገኛሉ፣ ስፔስ ይኖራል፣ መረጃ ብዙ ኤነርጂ መተላለፍ ይችላል። ሶ ቤዚክ መንጠራራት ጠዋት ተነስተን 1 ደቂቃ ሙሉ ሰውነታችንን ብናረግ ሙሉ እድሳት ይፈጥራል። ሶ እሷ ቀላል ከምላቸው ልምዶች ውስጥ አንዱ ነው። ሃንግ አደርጋለሁ ቤት ውስጥ መንጠልጠያ ያለኝ የፑል አፕ ባር እሱ ላይ ሃንግ ማድረግ ሙሉ አከርካሪን ስለሚያድስልኝ እሱንም ሾርት ዮጋ ከምላቸው ልምዶች ውስጥ እነሱ ይገናኛሉ። ሶ ቤዚክ ልምዶች አሉ ጫጭር ማድረጋቸው እዚህና እዛ። ፉል ፕራክቲስ ደግሞ ተብለው ሰፋ ያሉ እስከ 1 ሰዓት ከዛ በላይ 2 ሰዓት 3 ሰዓት የሚፈጁ ልምዶች አሉ። እንደየልምዱና በዛ ሁኔታ ጊዜ ምን ላደርግ እንደምፈልግ ከራሴ ጋር ባለኝ ይዘት ማድረጋቸው የተለያዩ ልምዶች አሉ። ሶ ለራሴ ሜኑ ነገር አቀርብና ነው እነዛ ነው ማድረገው። ኦኬ ሶ አሁን የዮጋ እና የሜዲቴሽን ነገር ትንሽ ክሊር እንዲሆን ብዙ ሰው ብጅታም ስላለው የሁለቱ ሚኒንግ እና ልዩነት በተለይ አሁን ለምሳሌ ኢንዲያ ዮጊስ የሚባሉ አሉ። ዮጊስ አለ፣ ጉሩስ አሉ፣ ሜዲቴሽን ጉሩስ አሉ፣ ከዛ ሞንክስ አሉ ራሳቸውን የቻለ እና ዮጋ ኦፍ ኮርስ ፊዚካል ነገሩ እንዳለ ሆኖ ዮጊ የምንለው ነገር ሰፊ ነው። ትራንስፎርሜሽንን የሚወክል ነው፣ ፐርሰናል ግሮዝን የሚወክል ነውና አንደኛ እነዚህ ፖዞቹ ፊዚካል ሙቭመንቱ አሁንኛ ፐርሰናሊ ምን እንላለን ሐሳለጥ ምንላችኋለሁ መሰለ ሜዲቴሽን ተፈጥሯዊ ነው፣ ግዴታ ነው። ፈጣሪ ራሱ
እንቅልፍን የጣለብን ዊሊንግሊ ሜዲቴት እንደማናረግ ስለሚያውቅ ነው። ብዙ ጊዜ እንቅልፍ አንዊሊንግ ሜዲቴሽን ናቸዋልና ናቹራል ነው ሜዲቴሽን። እንግዲህ እንቅልፍ ስትል ብቸኝነት ነው፣ ብሪዚንግ ነው አይደለ? ተኛ ሰው ማንጠራራት ማዛጋት ምንላቸው ደግሞ ናቹራል ዮጋ እንትኖች ናቸው። እነዚህ ነገሮች ከፊዚካል እና ሜንታል ዮጋ እና ስፒሪቹዋል ዮጋ ያለውን ነገር ትንሽ ነካቸው ጥሩ ነው ብዬ ነው። አሪፍ ቃሉ ጋር ሜቢ ከሄድን ዮጋ የሚለው ቃል ሞር ኤንሸንት ላንጉጆች ውስጥ ዩኒየን ወይም ደግሞ ሞር ሞደርን ቃል ላይ ሳመጣው ዩናይት ማድረግ ኦርጋናይዝ ማድረግ መዋሃድ የሚለውን ቃል ያመጣል። ግን ያው በነበረው መረዳት ነው እዛጋ እኔ ወደዚህ ሳመጣው ቅርብ ቃል ኦርጋናይዜሽን የሚለው ነው ይመጣልኝ። ኦርጋናይዝ ማድረግ አንድ ድርጅት በራም ፈንክሽን እንዲያደርግ የተለያዩ የድርጅቱ ፈንክሽኖች ማርኬቲንግ፣ ፋይናንስ፣ ኦፕሬሽን እነዚህ ነገሮች አብረው መስራት ሲችሉ ያ ድርጅት በራም ፍሎ ያደርጋል። ምድር ላይ የትኛውንም ድርጅት ሜንሽን ብታረግ አሮን 1 ሚሊዮን ሰራተኛ ያለው ይኑር ከዛ በላይም እንደ አካላችን እንደኛ እንደ ሰው ልጅ ትልቅ ኦርጋናይዜሽን የለም። 37 ትሪሊየን ህዋሶች እዚህ ጋር ኦርጋናይዜሽን ፈጥረዋል። ይሄ ኦርጋናይዜሽን ደግሞ በትልቅ ደረጃ እንዲዋቀር ያሉት ክፍሎች አብረው እየሰሩ ነው ወይ የሚለው ትልቅ ፓርት ነው። ክፍሎቹ ግን አካላዊ ብቻ አይደሉም። አንድ ስልካችን ሃርድዌር እንዳለው ሶፍትዌርም አለው፣ ከዛ ቻርጅ አለው። እነዚህ ነገሮች ክፍሎቹ ናቸው። ስለዚህ ያ ስልክ በረም ፈንክሽን እንዲያደርግ ሃርድዌሩ በረም ጥሩ ካፓሲቲ ሊኖረው ይገባል። ከዛ ደግሞ ሶፍትዌሩ በረም የተሳለጠ ጥሩ ስቶሬጅ፣ ጥሩ ራም ያለው መኖር አለበት። ከዛ ደግሞ ቻርጅ ከሌለው ሁለቱም ሃርድዌርና ሶፍትዌሩ ደግሞ አብረው አይሰሩ። ስለዚህ በረም በዚህ አናሎጂ ወይም በዚህ መረዳት ካስተዋል ነው ዮጋ ስንል አካልም አእምሮም ስሜትም በአንድነት ስራ እየሰሩ ነው ወይ ነው። ዮግ የሚለውም አንዱ ቃል እሱ ነው። ኦርጋናይዝድ ናቸው ወይ አብረው እየሰሩ ነው ወይ? ኦርጋናይዝድ ናቸው ሲባል አንዳቸው ከአንዳቸው የሚቀበሉትና የሚሰጡትን መረጃ በረም የተሳለጠ ነው ወይ? ፍሎ ያደርጋል ወይ? ከዚህ አኳያ ለምሳሌ አንድ አስተማሪ ሼር ሲያደርግ ሞር ሪሌት ያደርጋል ብዬ ያሰብኩት እጄ እንደዚህ ያጠፍኩት የዘረጋሁት ከሆነ ይሄ እጅ መረጃ ይቀበላል፣ ስለዚህ ጥሩ እጅ ነው ብዬ ላስበው እችላለሁ። አንገቴ እንደዚህ ያደረኩት ከሆነ አንገቴ መረጃ የተቀበለ ነው፣ ጥሩ ነው። ግን እጄ ወይም አንገቴ ዝም ብዬ ካንተ ጋር ያወራው ብዙ ቦታ መሄድ ከሆነ እየፈለኩት ካልሆነ አንኮንሽስሊ የተንቀሳቀሰ ነው። ስለዚህ የሆነ ያፈነገጠ የተቀበለ ብሎናል ልል እችላለሁ ማለት ነው። አእምሯችን ጋር ስንመጣ ይሄ ነገር በጣም የሰፋ ነው የሚሄደው። ብዙ ሰው የሚፈልገው ነገር አለ፣ ወይም ደግሞ ጠዋት ላይ ተነስቼ ብስጭትና ደስታ ብል ደስታን ነው የምመርጠው፣ ግን በ24 ሰዓት ውስጥ ስንት ደቂቃ ነው ደስተኛ ሆንኩት? ስለዚህ በ24 ሰዓት ውስጥ አንገቴ የኔን መረጃ የማይቀበል ብዙ ጊዜ ሲኖር ይሄ አንገት መታደስ አለበት ወይ መረጃ እንዲቀበል መገራት አለበት። ሌላ ቃል ምናልባት መገራት የሚለው ዮጋን በረም ይገልጽልኛል። አካሌ፣ አእምሮዬ፣ ስሜቴ መረጃ ይቀበላሉ ወይ ከኔ? ስለዚህ አካሌ መረጃ ከተቀበለ ከኔ ጥሩ አካል ነው፣ ኦርጋናይዝድ ነው። አእምሮዬ መረጃ የሚቀበል ከሆነ የኔን መረጃ ለመከወን ቀላል ነው። ስሜቶቼ የኔን መረጃ የሚቀበሉ ከሆነ መስመር ይዘዋል። ብዙ ጊዜ ግን አካሌም አእምሮዬም በአብዛኛው ደግሞ አእምሮና ስሜት የኔን መረጃ የሚቀበሉበት መንገድ አነስ ያለ ነው። ስለዚህ ዮጋ ልምዶች አንደኛ አካል፣ አእምሮ፣ ስሜት አብረው መስራት እንዲችሉ መረጃ እንዲቀበሉ የመግራት ልምምድ ነው። ትልቅ የሆነ አፕላይድ ሳይንስ ነው። አብዛኛው ልምዶችን ስናያቸው በጣም ፕራክቲካል፣ ለዛ ነው የምሰራቸው ወይም ደግሞ ሳይንስነታቸውን በረም ሳስተውል ሞር ከሳይንስ የመጣ ባክግራውንዴ በረም ሪሌት ያደረገውና አካላዊ ልምዶቹ አንድ እርከን ናቸው። ብዙ ጊዜ ሰዎች ዮጋ ሲባል አካላዊ ልምዱን ላዩ ይችላሉ። ግን አካላዊ ልምዱ አካል ለመግራት ቀላል ነው ከሌሎቹ ክፍሎች። እግሬን ልጠፍ ዘርጋ ስል ቀላል መረጃ ከብሬን ወደ ነርቨስ ሲስተም ሄድና እግሬን ማጠፍ መዘርጋት ይችላል። አእምሮ ጋር ስንመጣ የተወሰነ ሰትል የሆነ እንቅስቃሴ ወይም ደግሞ ረቂቅ የሆነ እንቅስቃሴ ነው ያለው። ስለዚህ ለማዘዝ አካልና አእምሮ ያላቸው ትውውቅ አካል ሲምፕሊፋይድ አይደለም። አካል በጣም ቀላል ነው መረጃውን ለማሻገር። ስለዚህ አንዱ ምንድነው ሪሌሽንሺፕ ወይም ደግሞ ግንኙነት የሚለው ነገር ይመጣል እዚህ ጋር። አካልና አእምሮዬ ያላቸው ግንኙነት በላቀ ቁጥር መረጃው በረም መተላለፍ ይችላል። ሁለት ሰዎች ያላቸው ትውውቅ አንዱ አብረው የሚያሳልፉት ጊዜ ጋር ይገናኛል አይደል? ስለዚህ እናንተ በረም ጥሩ ጓደኞች ነን እንድንል አብረን ጊዜ የምናሳልፍ ከሆነ የተሻለ ስለማቀበት ደረጃ አንተ ስለኔ የምታቀበት ደረጃ ይጨምራል። ለአብዛኞቻችን ከአእምሯችን ጋር ከስሜታችን ጋር የምናሳልፈው ጊዜ በጣም አናሳ ከመሆኑ የተነሳ ነገሮች ጎንተል ሲያደርጉ ነው ስሜት እንዳለን ራሱ የምናውቀው። ወይ ደግሞ ወይ አእምሯችንን ለመጠቀም ስንሞክር አእምሯችን ራሱ ስንት ፋክልቲዎች አሉት ብለን እንጠይቅ እንችላለን። ትኩረት፣ አስተውሎት፣ ሜሞሪ፣ እነዚህ ሁሉ የተለያዩ ፋክልቲዎች ናቸው። ዮጋ ስንል በጣም ሰፊ የሆነ አፕላይድ ሳይንስ ነው። ላቦራቶሪ ውስጥ እኔ
ዩኒቨርሲቲ ውስጥ የተማርኩት ዮጋን ለአንዳንድ ሰው የሆነ ጫካ ውስጥ የተማርኩት የሚመስላቸው ሰዎች አሉ ዮጋ ስትል ሩቅ ነገር ስለሚሆንባቸውና ዩኒቨርሲቲ ውስጥ ስማር ላብራቶሪ ብዙ ልምዶች ነበሩን ፔፐር እንሰራ ነበር ሜዲካል ሳይንሶችን እንማራለን አናቶሚ በደንብ እናጠና ነበር አናቶሚው ግን ፊዚካሊ ብቻ ሳይሆን ሞር ኤነርጂ አናቶሚም የባዮሞለኩላር ላብራቶሪ ውስጥ ገብተን የኬሚካል ሲስተማችን እናጠና ነበርና ሞር ያለኝ የሜዲካል አንደርስታንዲንግ ወይም ደግሞ ፍላጎት በጣም እንዲሰፋ ነው ያደረገኝና እዛው ስፈልገው የነበረው ዞሮ መጣ እና አንዱ የብሪዲንግ ላብራቶሪ ነበር የትንፋሽ ላብራቶሪ ውስጥ ገብተን እያንዳንዱ የትንፋሽ እንቅስቃሴ ምን ያክል ኬሚካል ቼንጅ እንደሚያመጣ አካላችን ውስጥ ምን ያክል ነርቨስ ሲስተማችንን ወደ ፋይት ኦፍ ፍላይት ወይም ደግሞ ወደ እድሳት ፓራሲምፓቴቲክ ወደሚለው ነርቨስ ሲስተም እንዴት እንደሚያመጣውና ይሄን የሚያክል ሳይንስ ነው እንደ ፍልስፍና ማየታችን ራሱ እንትን ይለኛል ላይክ በጣም ሰፊ የሆነ ፊዚክስን ባዮሎጂን ኬሚስትሪን ነው የምናጠናው ግን ላብራቶሪው አንተ እዚህ ውስጥ ያለውን ኬሚካል ነገር እዚህ ውስጥ ያለውን ሜካኒካል ነገር እዚህ ውስጥ ያለውን ፊዚካል ነገር ነው የምናጠናውና ሶ ሰፊ የሆነ አፕላይድ ሳይንስ ነው በዛ ነገር ውስጥ ግን አካላችን ቀላሉ ለመግራት ልምድ ስለሆነ አካላችን ላይ ትኩረት ልናደርግ ይችላል ስንጀምር ያክል ከዛ ሃርድዌሩን በረም መገንባት ስትችል ወይ መግራት ስትችል ሃርድዌሩ መሰረት ስለሆነ ለምሳሌ ሽንትን ያደርጋል ምክንያቱም ለምሳሌ ሽንትን ወጥሮ የሆነ መጽሐፍ ለማንበብ ሞክረው ከሆነ አካልህ ይረብሻል አምሮህን ለማረጋጋት ስለዚህ የምንቅልፍ ሳተኛ የሆነ ነገር መስራት የምትፈልግ ከሆነ አካልህ መሰረት ካልያዘ የአምሮና የስሜትን ይዘት የመጎተት ባህሪ ያለው ለዛ ነው ዮጊዎች ረጅም ሰዓት ለሜዲቴሽን መቀመጥ ስለሚፈልጉ አካላቸው ነው ትልቁ ኢሹ የሚሆንባቸው ሲቀመጡ ትንሽ ቆይቶ እዚህ ጋር ያማል ሰው ስለዚህ አካሌ ቻሌንጅ የሚያደርገኝ ከሆነ አካሌን መጀመሪያ መስመሩን አስይዘው አላህ ለማድረግ ይበን አቀማመጣችን ራሱ አንዱ ዮጋ ላይ ጉልበት ከዳሌ አካባቢ ዝቅ ሲል ወይ ደግሞ ስፓይናችን ቀጥ ሲል የመረጃ ፍሰታችንና ረጅም ጊዜ መቀመጥ ብቃታችን ይጨምራል ሶ ዮጋም አንዱ መሰረታዊ ልምድ አካልን መግራት በኖርማል ፊትነስ ሌቭል አንድ ሰው በደንብ አካሉን መንቀሳቀስ እንዲችል ረዘም ያለ እድሜ መኖር እንዲችል ትንፋሽ ወይም ውስጣችን ያለው ኤነርጂ ኡደት በደንብ የተሻሻለ እንዲሆን አካላዊ ልምዶችን እናደርጋለን ከዛ ግን አእምሮአዊ ልምዶቹ ደግሞ አእምሮን ለመግራት አእምሮዬ የምፈልገው አቅጣጫ ጋር መረጃ ሰጥቼው ያን ነገር መተግበር እንዲችል እዚህ ጋር ብዬ ወደዚህ መሄድ ከሆነ አእምሮዬ የተወሰነ መግራት ይፈልጋል እንደማለት ነውና አእምሮን ማሰልጠን ወይም ዮጋ ማንኪ ማይንድ ይባላል አእምሮአችን ከኛ ቁጥጥር ውጪ ሲሆን ስለዚህ እዚህ ጋር ብዙ ታለፋለች ብዙዎቻችን አእምሮአችንን ለመግራት ብዙ ኢፈርት የምናወጣው አእምሮአችን ብዙ ጊዜ ከኛ አስተውሎት ውጪ ስለምትሮጥ ነውና እሱን መግራት መሰብሰብ አንዱ አካላችንን መግራት ውስጥ የምናገኘው ሳይንስ ነውና ሰፊ ሳይንስ ነው ሁሉም የአካል አእምሮ ስሜት ከዚህ ጋር የሚገናኙ ናቸው ሜቢ ወደ ረቂቁ ደግሞ ትንሽ ጠጋ ስናደርገው ኢቨን አንዳንድ ሰው ትንሽ እንደሚስኮንሰፕሽንም ሊይዘው የሚችለው በጣም ረቂቅ ነገሮች ሲገባ አንድ ሰው ወዴት ነው ሊሄድ የሚችለው ብሎ ጥያቄ ውስጥ ይገባል ወይ ደግሞ ስፔሻሊ የተለያዩ ካልቸሮች ውስጥ ይሄንኑ ሳይንስ በካልቸራቸው ባናናራቸው ውስጥ ለእምነታቸው የሚጠቀሙት ይችላሉ ሶ አንድ ሰው ኢቭን አካሉ በጣም የተሻለ መረጃ የሚቀበል ከሆነ ረጅም ሰዓት ጸሎት ማድረስ ይችላል ረጅም ሰዓት ራሱን ማዳመጥ ይችላል አካላዊ ልምዶቹ በዛው ልክ አካላችን ትልቅ ጂኦሜትሪ ያለው ያ ጂኦሜትሪ ድሮ ቲቪዎች ምናስተውል ከሆነ አንቴናው እንዲ ሰረዝ ያለው ሲበላሽ አንድ ሰው ጣራ ላይ ወጣና ለማስተካከል ይሞክራል አይደል እስቲ ልካር ለምሽ ያለ ነው አው ልክ ነው ምናምን ተብሎ ልክ ቦታውን ያገኝ እዛው ቀይቆይ ብለን ያንን ሰው ሊወርድ ይችላል ምንድነው እዚህ ጋር ያደርጋለው ያ ሰው ያንን አንቴና በማስተካከል ውስጥ ትራንስሚሽኑ የተስተካከለ እንዲሆን እያደረገ ነው ወይም ሲግናሉ እንዲስተካከል እያደረገ ነው አንዳንዴ ስልካችን አንደርግራውንድ ውስጥ ስንሆን ሲግናሉ ይቀንሳል አይደል ሲግናሉን እንዲሻሻል ወጣ ማለት ወይም ሲግናል የሚያገኝበት ቦታ መሆን አለበት ሁለተኛ ደግሞ አላይመንቱ የተስተካከለ ሲሆን ዲሹ ፌስ የሚያደርገው ሳይድ የሚያመጣውን መረጃ እንዲያገኝ ስለሚያደርገው ሶ አካላችን በተለያየ የፖስቸር ልምድ ውስጣችን ያለ የመረጃ ፍሰት የተዋቀረ እንዲሆን ያደርጋል ለምሳሌ ኢንቱዊሽን ስንል ውስጥ እውቀታችን አንዳንዴ አካላችን በሚኖረው ፖስቸር የተሻለ መረጃ ሪሲቭ እንድናደርግ ለምሳሌ አንዳንድ ጊዜ ሰው ያሰብነው ደውሎልን ያቀላል እንደ ያሰብኩ ነበር ምናምን ብለን ሰርፕራይዝ ሊሆን እንችላለን ግን አካላችንና አእምሮአችን የተሻለ መዋቅር ከቻሉ የድሮ ሰዎች ስልክ አልነበራቸውም ግን ሞር ከኛ የተሻለ ቴሌፓቲ ወይም ደግሞ ኢንቱዊቲቭ ኮሚኒኬሽን የተሻለ ነበር ሰው አካላቸው ምናልባት አሁን ባለው አኗኗር ዘዬ ጭሳጭሱ ቴክኖሎጂው እነዚህ ነገሮች በስተው ብዙ ትቦች አልተዘጋጉም ነገር ሶ በቀላሉ መረጃ ክስ ማድረግ ይችላል ነበር አሁን ግን የተወሰነ አካላችን ላይ ሪኦርጋናይዜሽን ወይም ደግሞ ኡደት ወይም መገራትን ያስፈልገናልና አካላዊ ልምዶቻችን ከፈለግነው እስከ ስሜት ደረጃ እስከ መረጃና ክስ ከማድረግ ደረጃም ልንወስደው እንችላለንና
ብዙ እርከኖች አሉት። ሰው የሚፈልገው እርከን ድረስ መለማመድ ይችላል። ለፊትነስም ደግሞ ለአካል ጤናም ደግሞ ብሎ ለሚወስደው ሰው አካላችንን በብዙ መልኩ ጤናችንን እንድንጠብቅ ያግዘናል። ዋው ቴንክ ዩ በጣም በሰፊው ነው ያብራራህልን። እኔ አሁን ላይ ፐርሲው ያረካለሁት ከስፔሻሊቲ በኋላ በኦርጋናይዜሽናል ሳይኮሎጂ ነውና በጣም ኢንተረስቲንግ ነው። አሁን ከምትለው ነገር ጋር የተገናኘ ነው ኦርጋናይዜሽናል ሳይኮሎጂ። አሁን አን ኦርጋናይዜሽን ኢዝ አን ኦርጋኒዝም ብሎ ነው የሚጀምረው። ኤግዛክትሊ ድርጅቶች ኦርጋኒዝም መሆናቸውን አያውቁም። ቴስቲንግ ላይክ ስራ ነው ላይፍ የለውም ብሎ ነው የሚያስቡት። ኦርጋናይዜሽን ላይፍ አለ ጀስት ላይክ አስ ማለት ነውና ዮጋ ማለት የኦርጋናይዜሽን የኛን የቦዲ ሰውን ኦርጋናይዜሽን ማስተናበር የምትለው ቃል ጥሩ ትመስለኛለች። ከአማርኛው ላይ የማስተናበር የስጋችንን አካላችንን ከዛ ስሜትና የሐሳብ አእምሯችንን ከዛ መንፈሳዊነትም አለው ዮጋ። እነዚህ ነገሮች ሲስተካከሉ አይቀርም ትራንሰንድ ማድረግ አይቀርምና አሁን ላይ በዓለም አቀፍ ደረጃ ነው ክርስቲያን ዮጋ አለ፣ ሂንዱ ዮጋ አለ። በትምህርት ደረጃ ነው ምንና ዮጋ የአንድ ሃይማኖት አይደለም፣ የአንድ አስተሳሰብ፣ የአንድ ፖለቲክስ፣ የአንድ ነገር አይደለም። it is a skill anybody can use it። በምንም ሃይማኖት ውስጥ ሆኖ በምንም አስተሳሰብ ውስጥ ሆኖ መጠቀም የሚችለው ነገር ነውና አሁን ያለው ውዥንብር ያው ከእውቀት ማነስ የሚመጣው ውዥንብር ነውና በቅርብ እንደውም አንድ ኢንስትራክተር አምጥተን ነበር ዮጋ ክርስቲያን ዮጋ ሰርቲፋይድ የሆነች ክርስቲያን ዮጋ አሰርታን ሄደችና ኢትዮጵያ ላይ ገና ዳዴ ያለ ይመስለኛልና አንተም ላይ ብዙ ኃላፊነቶች እንዳሉብን ይሰማኛል ነው። ትንሽ ነካ አድርገን እንድናልፍ የምፈልገው ወደ ኢነርጂ ሂሊንጉ ከመሄዳችን በፊት ያው ሪሌትድ ስለሆነ ስለ ቻክራዎች ትንሽ ብናወራ፣ ምክንያቱም እኔንም አንተንም ብዙ ሰው የሚጠይቀን አንዱ ነገር ቻክራ ይመስለኛልና ሁለታችን ተገናኝተን ስለ ቻክራ ካላወራ ይቀር ይላቸዋል ተመልካቾችና ያንተ ምልከታ ደም እንትን በለኝና እኔም ጨምራለሁ። ሶ ስቲል አንዱ ዮጋ ሳይንስ ውስጥም አንድ ያለ መሰረታዊ አስተምሮና መረዳት ነው። ተፈጥሯዊ ለምሳሌ ቅድም እንዳለው ሜዲካል ስኩል ላይ ወይም ደግሞ መረዳት ላይ ኦርጋኖች እንዳሉ እንማራለን። እዚህ ጋር ጨጓራ አለ፣ እዚህ ጋር ጣፊያ አለ፣ እዚህ ጋር ጉበት አለ። እነዚህ ስራዎች አሏቸው። በፊት እነዚህ ነገሮች ራሱ ለሰው ሩቅ ነበሩ፣ ምክንያቱም ስለማይታወቁ ወይም በጣም ሪዋይንድ ካረግን ለአንድ ሰው እጄ ላይ እኮ ብዙ ማይክሮኦርጋኒዝሞች አሉ ወይም ደግሞ ብዙ ባክቴሪያዎች አሉ ብትለው ምን ነው የምታወራው ሊል ይችላል። ማይክሮስኮፕ የሚባል ነገር መጣና ስናይ እንዴ ያላችሁ እንዴ ምናምን ያስብላል። ብዙ እንደሆኑ ማስተዋወቅ ሰላም ናችሁ እንዴ ምናምን ብዛታቸው ሰው ህይወት እንዳላቸው ቼክ ማድረግ እንችላለን። ሶ በተመሳሳይ ሁኔታ ስልክም እንደዛ ነው። ላይክ ስልክ እኔ እናንተ እዚህና እዛ ሆነ እናወራለን ስትል ያ ነገር መረዳቱ ቅርብ ካልሆነ ወይም ደግሞ ፕራክቲካሊቲውን ካላየው አንድ ሰው ሩቅ ነው የሚሆንበት። የዛኔ ሲገባ እኮ ባጋንንት ነው የሚያወሩት ተብሏል። ኤግዛክትሊ ከዛ የመጀመሪያው ስልክ እነም የሚል ጋር ተቃጥሏል አሉ። እንደ ተቀባይነት ወይም ደግሞ ፊልም ሲገባ ኢትዮጵያ ውስጥ ሰይጣን ቤት ተብሎ ነበር። አሁን ሰው ተሰልፎ ያያል። ሶ እነዚህ ነገሮች አዲስ ነገር ትንሽ ተቀባይነቱ ትንሽ ያዝ የሚያደርገው ሰው ያን ነገር ሪሌት ለማድረግ የሚያግዘው ነገር ከሌለ ሪሌቲቪቲ ደግሞ ይዘት ከሌለው ለሰው አይ ነገር ወይ መጤ ነው ወይ የሆነ ነገር ጋር የተገናኘ ነው ብሎ ወይ ስም ይሰጠዋል። አሁን ዮጋና ሜዲቴሽን ላይ ስም እንደሚሰጥ እነዚህ ነገሮች እንደዚህ ናቸው ተብሎ ቻክራ ስንል አንዱ ይዘት የአካል ኦርጋኖች እንዳሉን ሁሉ ኢነርጂ የምንለው ክፍል አለ ወይም ደግሞ የሰውነታችን የአቅም መዋቅር ለበለው ባጭሩ ለማስቀመጥ እዛ ውስጥ የኤነርጂ ወይም የህይወት አቅም መተላለፊያ ቱቦዎች አሉ። ቻይኒዝ ሜዲሲን ላይ ሜሪዲያንስ ይባላሉ፣ በዮጋ ሳይንስ ናዲዝ ይባላሉ። አኩፓንቸር ሲሰራ አሁን ቻይኒዝ ሜዲሲን ላይ አኩፓንቸሪስቶች በመርፌ ቴራፒ እነዛ የተዘጉ ቱቦዎችን ለመክፈት ነው የሚሞክሩት አይደል? ሶ ቻክራዎች ደግሞ ትልልቅ የሆኑ ሁለት አውራ ጎዳናዎች ሲተላለፉ የሚፈጠሩ ጃንክሽኖች ናቸው ባጭሩ ለማስረዳት ያክል ለፕሌክሰስ ነው እንደምንላቸው የነርቭ ላይ ክሮሲንግ ይባላል። ነርቭ ፕሌክሰስ ሶ አንተ ጋምበረም እንደምታስተውላቸው እነዚህ ክሮስ የሚደራረጉ ቦታዎች ቻክራ የምንላቸው ሁለት ትልቅ አውራ ጎዳናዎች ክሮስ ሲያደርጉ እዛ ጋር መስቀለኛው የሚፈጠረው ወይም ደግሞ አደባባይ ያ የአንድ ከተማ የኤነርጂ መተላለፊያ ወይም ደግሞ የመኪና መተላለፊያዎች ብለን እንደምናስተውላቸው ሶ ለኔው ኪነ ህንጻና ከተማ ፕላን አርባን ፕላን ስለተማርኩኝ እነዚህ ነገሮች ይቀሉኛል ለማስረዳትምና
በሁለት መንገድ ክሮስ የሚያደርጉበት ቦታ አደባባይ ብለን የምናየው ኢነርጂ ሴንተር ብለን ወደ ሰውነታችን ውስጥ እናመጣው እንችላለን። ሶ ብዙ ቸክራዎች አሉ። ሁሉም ኮረንቲዎች ሲተላለፉ ወይም ሁለት ኤሌክትሪክ ላይኖች ሲተላለፉ እዛ ቦታ ጋር የሚፈጠሩ ጀንክሽኖች እንደመሆናቸው ሶ እነዚህ ቸክራዎች የአካላዊ ጥቅም አላቸው፣ አእምሮአዊ ጥቅም አላቸው፣ የስሜታዊ ጥቅም አላቸው። ብዙ በርከን ደረጃ ጥቅማቸው እየጨመረ ይሄዳል። the same thing አሁን ልብ ስንል የአካላዊ ጥቅሙ ደምን መርጨትና ማሰራጨት ነው። ግን ብዙዎቻችን ደግሞ ፍቅር ሲዘንም ሲለቀንም እዚህ ልባችን አካባቢ ስሜት የሚሰማን አለ። ኢቭን ኢሞጂ ስንልክ የልብ ኢሞጂ እንልካለን። ግን አንድ ኖርማል ኮንቬንሽናል ዶክተርን ስለ ልብ ብጠይቀው ዋና ስራው ደም መርጨት ነው እንጂ ስለ ፍቅር ምናምን እስናት አይገናኝም። ኮንቬንሽናሊ ባለው ደረጃ ሜዲካል ኖሌጅ ፊዚካል ልብ እሱ ብቻ ስለሆነ ስራው። ግን ልባችን ጋር ያለ ደግሞ ሌላ ቻክራ አለ፣ ሃርት ቻክራ የምንለው የስሜት መዋቅሮችን የሚያዋቅር ወይም ደግሞ የሚጋራ ማዕከል። ስለዚህ እያንዳንዱ እነዚህ የኤነርጂ ማዕከላት አካላዊና ስሜታዊ እንዲሁም ደግሞ ከፍተኛ የሆኑ ጥቅሞች እንዳላቸው ሁሉ እነዚህ ማዕከላት ኤነርጂ ፓምፒንግ ስቴሽንም ናቸው። ኤነርጂ የሚገባባቸው የሚወጣባቸው ወይም ደግሞ ወደ ተለያየ ቦታ ኤነርጂ የሚዳረስባቸው። ወደ አንድ ህንፃ አንድ ባልቦላ መብራት እንደሚቆጣጠረው ሁሉ እነዚህ ቻክራዎች የተለያየ ሰፈር ላይ ያለ ኤነርጂን ይቆጣጠራሉ። ሶ በእነሱ በኩል የኤነርጂ ፍሰት ይገራል ወይም ደግሞ ይዋቀራል ብለን ማየት እንችላለን። ቅድም እንዳለው ኦርጋናይዜሽን እንዳለው የዮጋ አንዱ የኦርጋናይዜሽን እርከን ኢነርጂ ዮጋ ነው ወይም ደግሞ ኢነርጂ ኦርጋናይዜሽን ነው። ሶ እሱ ላይ ነው ቻክራዎችን የምናጠናው። ሶ እነዚህ ቻክራዎች ምናልባት ቅድም ካልኩ አኳያ በእኛ አገር አኗኗር ወይም ደግሞ በእኛ ካልቸር ውስጥ ራሱ በረምብ መረዳቱ አለ። ኢቭን ኖርማል ዌስተርን ሳይንስ ከምትለው እኛ ውስጥ ስለ ቻክራ መረዳት የተሻለ አግኝቻለሁ። ለምሳሌ ሰዎች ልብ የተሸበረ ሲሉ ፊዚካል ልባቸውን ሳይሆን ሪፈር የሚያደርጉት የቻክራ ይሄ ማዕከለ ልቦናቸው ነው። ሶ እዚህ ጋር ቻክራ እንዳለ ሶ የቃሉ መለያየት ነው እንጂ ማዕከለ ልቦናችን ነው እዚህ ጋር ሪፈር የተደረገ ያለው። ወይ ደግሞ ሆዴ ባርባራ ለው ስንል የኔቨል ቻክራ የምንለው አለ፣ እምብርታችን ጋር ያለ ኤነርጂ ማዕከል አለ። እሱ ከሴኩሪቲ ጋር ከሰርቫይቫል ጋር ያሉ ይዘቶቻችንን ቼክ ስለሚያደርግ ነውና እነዚህ ማዕከላት ባለን አኗኗር ባለን ቋንቋ ውስጥ ስለሚለያዩ ነው እንጂ ሁሉም ካልቸር ውስጥ ያሉ ነገሮች ናቸው። በሳይንስ ደረጃም ደግሞ በፊት ላይ እነዚህ የዮጋ ሳይንሶች ለሰው ሩቅ የነበሩት ሳይንሱም ርቅ ስለሆኑ እንደዚህ አልያዛቸውም። ቅድም እንዳለው እንደ ባክቴሪያዎቹ ማይክሮስኮፕ እስኪመጣ ድረስ። አሁን ላይ ያለው ጥሩ ነገር ምንድነው? GDV የሚባል ካሜራ አለ፣ ጋስ ዲስቻርጅ ቫይብሬሽን እና በዛ ካሜራ ኤነርጂ ፊልድ መታየት ይችላል፣ ማግኔቲክ ፊልዳችን መታየት ይችላልና ቻክራዎቻችንን ማየት እንችላለን። እሱን ማየት ስለምንችል ከሱ ደግሞ ስቴፕ ካደረግን አንዱ ቅድም ያልኩ ፕራኒክ ሂሊንግ ወይም ደግሞ ኤነርጂ ሂሊንግ ሳይንስ ላይ አንዱ የምንሰራው በእጃችን ቻክራዎችን ስካን ማድረግ እንችላለን። ሶ እኔ ክላይንቶቼ ጋር ቻክራዎቻቸውን ቼክ ማድረግ ይቻላል። ከዛ በኋላ የትኛው ቻክራ ወይም የትኛው ኤነርጂ ማዕከል ነው ኤክሰስ ኤነርጂ ያለው ብሎክ የተደረገው የሚለውን ሴንስ ማድረግ እንችላለን። እዚህ ምን እናደርጋለን እሱ ማድረግ እንደሚቻል እናንተ ጋርም ታያላችሁ። ሶ እነዚህ ነገሮች በረም ፕራክቲካል እንደሆኑ ተጨባጭ የሆኑ ሳይንሶች እንደሆኑ ሰዎች ማወቅ ሲችሉ አሃ ለካ ይሄ ፍልስፍና አይደለም ወይም ሩቅ ያለ መረዳት አይደለም የሚለው ቀን ተቀን ባለና አኗኗር ውስጥም ማስተዋል የምንችላቸው ናቸውና ያው ባጭሩ አትሊስት ቻክራ የሚሉትን ነገሮችን ሼር ለማድረግ ያክል ነው። እንደ ስዊችም ማየት እንችላለን። አንድ ማብሪያ ማጥፋት እዛ ጋር ሄጄ አንዱ መብራት ፕረስ አድርገው እዚህ ጋር ግድግዳ ላይ መብራት ይበራል። ሶ እዛ ጋር ያለ ኦን ኤንድ ኦፍ ስዊች አለ፣ ኮረንቲ ይበራበትና ቻክራ ብሎኬጅ ሲኖር ልክ እንደ ስዊች ኦፍ እንደሆነ እንደዛ ብለን መረዳት ነው። ብሎኬጅ ሲኖር እንደቀደም ባልነው በአደባባይ ካየ ነው ብዙ ነገር ጭኖ የሚመጣ መኪና አለ። አደባባይ ከተዘጋ እዛው ነው የኛ የሚመጣ ጸጋችንን ልማታችን ስጦታችን የቦታ ተዘግቷል ማለት ነው። የጤና ሊሆን ይችላል ኤኒቲንግ። ወደ ሃየር ስንሄድ ደግሞ ፋይናንሻል ምንም ነው የሚዘጋውና በብዙ መልኩ አንተ ላይ የሆነ ነገር ሰው ማጥቃት ሲፈልግ እንደዚህ ኢቪል ስፒሪት ሲሰሩ ዋናው እነዛ አጋንንቶች አፌክት ማድረግ የሚፈልጉት እነዚህን ሎከስ ኦፍ ኢነርጂዎች ነው፣ ማዕከላት ናቸው፣ አውታራት ናቸው። እነዛን አውታሮች ላይ ነው የሚሰራው። ሰው ለምሳሌ አጋንንት ያዘው ሰው ጸበል ይጮሃል እኮ አይደል? ይዟል ይላል፣ ግን የሚታይ ነገር የለም። ፊዚካሊ መጥቶ እንዲይዞት አይደለም። ሄዶ የሚያርፈው የነርቭ ይሄ የአእምሮ ኤነርጂ እና የቻክራ ኤነርጂዎች ላይ ነው። የነሱ ሚዲየም ነው የነሱ ሚዲየም ነው ዳይሜንሽናቸው ስለሆነ ማለት ነውና እነዚህ ነገሮች መረዳት አይ ቲንክ አሁን ላለንበት ታይም በጣም አስፈላጊ ይመስለኛል። ብዙ ሰው ሰፈር እያደረገ ስለሆነ ፕራኒክ ሂሊንግ ወይም የኃይል ህክምና አንበለው ወይም
አውታራት ህክምናን በለው ግን ይሄ በጣም ብዙ የሚያስፈልገው ሰው አለ በዚህ ዘመን ያስባለሁ ምክንያቱም እኛም ጋር የሚመጡ ብዙ ኢሹዎች ያላቸው በጣም ብዙ ነገር ለፍተው በጣም ብዙ ብር ጨፍጭፈው ይሄ በሜዲካል ነገር መስሏቸው ማለት ነውና እነዚህ ብሎኬጆች ሲከፈቱ ግን ቶታሊ ሂል ያደረጉ ሰዎች አሉ ተፈጥሯዊ ሳይንስ ቀደም እንዳልከው አንተ መኪናው እዛ አደባባይ ላይ ተዘግቶበት ከቆመ ያ መኪና እንደ ትራፊክ መጥቶ በረምብ ካሰና በረምብ መንገድ የሚያሻግር ከሆነ መኪናው ያልፋል ሶ ያ ትራፊክ የሆነ እምነት ተከታይ መሆን የለበትም ማወቅ ያለበት መኪኖች የሚሉበትን ሳይንስ ማወቅ መቻል አለበት the same thing አሁን ቀደም እንዳልከው ቻክራው አንተ መጽሐፍ ላይ በረምብ አሪፍ አድርገህ ይብን በእኛ አኗኗርና አገላለጽ አረዳድ ቁጭ አድርገዋልና ለሱ በዚህ አጋጣሚ ላደንቅህና ላመሰግን ፈልጋለሁ እኔም በዚህ አጋጣሚ በነገራችን ላይ አርመሞ ሲመረቅ እንግዲህ የነበራችሁ ልትኖሩት ይችላልላችሁ ስንት አመት ማለት 5 6 ጊዜው ይላል 7 ሊሆን ነው ኦልሞስት 7 አመት ማለት ነው ሲመረቅ ዮቲ ብሔራዊ ቲያትር ነበር በጣም ብዙ ሰው ነበር ትዝ ይለኛል ሜዲቴሽን አሰርተህን በደም ሜዲቴሽን የሚባለው ነገር እንደ ስራ መሆን እንደሚችል አንተ ላይ ነው ያየሁትና እኔ ከዛ በፊት እኔ ፐርሰናል ብትጠይቀኝ የኤዲኤችዲ ነበረኝ ኤዲኤችዲ አይ ቲንክ ነው ሃይፐር አክቲቪቲ እና በተለይ ሜዲካል ስኩል ላይ በጣም ከባድ ነው ኤዲኤችዲ ቁጭ ብለው ረጅም ሰዓት ማንበብ አለበት አሲኑና ምን እንደሆነ አላቅም ነበር ከዛ በኋላ ትንሽ ሳይካትሪ አታች ማድረግ ሲጀምር ይሄ ነገር አለብኝ እንዴ ከዛ ሜዲኬሽኖቹን ሳይ most of them ዜሉ ከዛ ቢመጡ በጣም ውድ ናቸው ከዛ አዲክቲቭ ናቸው በጣም ሱስ ያስይዛሉ እነዛ ሜዲኬሽኖች በራሳቸው ማለት ነውና ኦልተርኔቲቭ ኦፕሽንስ በየሳይ ነው አንዱ እንግዲህ ሜዲቴሽን ተጋላጭነት የሳይካትሪ ስፔሻላይዝ ከማድረግ በፊት ይሄ ሜዲቴሽን እንደሚጠቅም ስቴብል ለመሆን ሴትል ለማድረግ ማለት ነውና ከዛ በኋላ ደግሞ ኢትዮጵያ የሚባለው የመጀመሪያ መጽሐፍ ጽፍ የነበርኩበት ናቹራል ስቴት ነበርና አንድ ጊዜ ወመዘክር ስለ ኢትዮጵያ መጽሐፍ ውይይት እየተካሄደ ፕሮፌሰር ፍቅሬ ቶሎሳም ነበሩና እንዴት ጻፍከው ግን አንዳንድ ዛው ኢትዮጵያ መጽሐፍ ላይ ያሉ ነገሮች ስፔሲፊክ ሂስትሪ ቡክ ላይ የተጻፉ ነገሮች አይደሉም በዲፕ ሜዲቴሽን የተገለጡ ነገሮች ናቸው ሜዲቴሽን እንደሆነ አላውቅም እኔ ዛኔ ግን እንደዚህ መጽሐፍ እኮ የሚጻፈው በአርመሞ ነው አሉ ፕሮፌሰር ፍቅሬ ቶሎሳ ኦኬ ስለዚህ የኔ ትልቁ ስኪል ከሂስትሪም በላይ አርመሞ ነው ማለት ነው በጣም ከዛ አሁን አርመሞ መነሻው ያቺ ዴ ነች ዛው ውይይት ላይ ነው ኢትዮጵያ ውይይት ላይ ነው አርመሞ ተረገዘችው ማለት ነውና ከዛ እሱን ለመጻፍ የሄድኩበት ሂደት ነው ምን ያህል ሰፊ ነገር እንደሆነ ምን ያህል ጠቃሚ ነገር እንደሆነ ከዛ ግን አርመሞ ላይ ተጽፎ ሴንተሩ እንደሚከፈት ምናም ጽፍ ያለው ግን በዚህ ደረጃ ኤነርጂ እንዲሆን ያደረገኝ ያንተን እንትን ማየቴ ነውና እኔም ቴንኪው ለማለት ነው በዚህ አጋጣሚ ኮለንም አንተንምና ምናልባት ስለ ፕራኒክ ሂሊንግ ቻክራን ተወሰነ ነክተነዋል እንግዲህ ቻክራን በአማርኛ እንደ ችካል ነው ማለት ችካል ነው እነዚህ እንትኖች የቆሙበት ምሰሶ ነውና በጣም ኢንተረስቲንግ ነው በኢትዮጵያ ላይ በጣም መሰራት ያለበትም ነገር ይመስለኛል አሁን ለምናየው ጥንቀት ሁሉ እነዚህ ነገሮች ምክንያት ናቸው ብሎኬጅ ያለበት ሰው ነው ሌላ ሰው ብሎኬጅ ያደረጋል ውስጡ ብሎኬጅ ሲኖር ወጭ ላይ ወጥቶ ሰው ብሎኬጅ ያደርጋልና ብዙ መሰራት ያለበት የተወሰነ ምሳሌ እሱ ጋር ትንሽ ለሰው ቀረብ የሚያለ እኔም እንደዛ ለለህ ነበር ሰፋ አድርገው ለምሳሌ ብዙ ሰው ሲናደድ እዚህ ጋር አቃጠለኝ ይላል እዚህ ጨጓራ አካባቢ አይደል ጨጓራ አካባቢ በሶላር ፍሌክሰስ የምንለው ችካል የሚለውን ቃል ልዋስ ነው ሶ እሱን እዚህ ጋር ወይም አውታር ቻክራችን ጋር ያለ የመረጃ ፍሰት ኤክሰስ ሲሆን ነው ሶ ሶላር ፍሌክስ የምንለው ቻክራ ብዙ ቻክራዎች አሉ በፕራኒክ ሂሊንግ ላይ 11 ቻክራዎችን ነው ማለት የምንጠቀመው ዮጋ ኖርማል ክላሲካል ዮጋ ላይ 7 ቻክራዎች በዋናነት ሜጀር ተብሎ ይታያሉ ሶ ብዙ ቻክራዎች ግን አሉ ከዛ በላይም ያሉ እንደየ ቀመሩ እንደምንጠቀምበት ሳይንስ ይዘት ሶ ሶላር ፍሌክሰስ እዚህ ጋር የምንለው ላይ ለምሳሌ በአካል ደረጃ እዚህ ጋር ያለው ጨጓራ እና ዲያፍራም እንዲሁም የምግብ ፍጭትን ነው ይሄ የሚያሳልጠው የኃይል እንቅስቃሴ ለምሳሌ ትራፊክ ራሱ ብለን አንዳንዴ ባለስልጣን ብቻ ሲመጣ የሚመጡ ትራፊኮች አሉ ወይም ደግሞ ሞተርኛ ትራፊኮች አሉ ብለን እንደምናየው እንደየ መስተጋብሩ
ኢነርጂ እንቅስቃሴው ማዕከላቶቹም ስራቸው ይለያያልና እዛ ጋር ለምሳሌ አንድ ሰው ጨጓራው ሲያቃጥል እዛ አካባቢ ሶላር ፕሌክሰስ ቻክራው ለምሳሌ ስካን ባደረገው እዛ አካባቢ ኤክሰስ ቻርጅ ወይም ደግሞ ብዙ ቻርጅ አለ። በሌላ አገላለጽ ለመግለጽ ምግብ በጣም በልተን ቁንጣን ይዞ የሚሰማን ስሜት አለ አይደል? ኖርማሊ ስታስበው ምግብ ኢነርጂ ይሰጣል። ስለዚህ ብዙ ከበላው ብዙ ኢነርጂ ሊኖረኝ ይገባል ብለ ያስብ ይችላል። ግን ኤክሰስ ከሆነ ጭራሽ ማረፍ የሚያምረኝ እዛ ጋር ያለው ኢነርጂ በጣም ስለሚበዛ ማለት ነው። በዛው ልክ ደግሞ እዛ አካባቢ ያለው ቻክራ አካላዊ ጥቅሙ ምግብ ፍጭት ቢሆንም በስሜት ደረጃ ደግሞ ስሜቶች የሚብላሉበት ማዕከል ነው። ለምሳሌ ሎወር ምንላቸው ኢሞሽኖች እዚህ ማዕከል ውስጥ